ናችሁ ቢሾፍቶች? አካም ነገ ጅርታ አይደለ እንዴ? ጅራ 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 ዋው ቀጥይዋ እንዴት የምወደው ሰው እንደሆነ አጫሉ የኮፒራይት ጉዳይ ይቅር በሉኝ እንግዲህ ካበላሸሁም ይቅር በሉኝ አላችሁ ወይ ለማለት ነው አለን በሉ አዎ በጣም እኔ ሁሉ ጊዜ እላለሁ የአጫሉ ሁንዴሳ ኢትዮጵያ የኔ ኢትዮጵያ ነች ሁሌ የምናገረው 98.1 ላይ ትግስት ጋር ቀርቦ ስትጠይቀው ኢትዮጵያ ላንተ ምንድናት ስትለው ኢትዮጵያ ማለት በስዕል ላይ ሰዓሊ ሸራውን ወጥሮ እንደሚሰራት ስዕል ነች ስዕሉን ለመሳል ከሚጠቀምባቸው ቀለማቶች መካከል አንዱ ቢጎድል ስዕሉ ሙሉ አይሆንም ኢትዮጵያም እንደዛ ናት ለኔ ይላታልና ለኢትዮጵያ ሙሉነትን እንደተመኘ የኖረ በጣም ከልቤ የኡነት ለመናገር የኡነት ነው የምናገረው በጣም ከልቤ የምወደው አርቲስት ነው ለዛ ነው አዎ ዘፈኖቹን ሰምቻለሁ ለሰማሽ አይደለም ኦሮምኛ ስለቻልሽ አይደለም የሚጋባ ነገር አለው አዎ በቃ ኦሮምኔ በጣም ምን ይላሉ እኔ ኦሮምኛ አልችልም ግን አሊቢራና ሀጫሉን አዎ እኔ በጣም አሊቢራ ያው ከልጅነቴም ሀረር ላይ እየሰማን እየደነስንበት ያሀጫሉ ግን ከኛ ወጣትም ቢሆን መንፈሱ ይጋባል የሆነ የሚጋባ ስሜት አለ ለሀገር ያለው ስሜትና የሱን ሌጋሲ ይዛችሁ የኦሮሞ ወጣቶች በዛ እንድትቀጥሉ ፋና ወጌያችን እኔ በጣም ከልቤ ነው ወደው እኔ በጣም የተለየ ስሜት አለኝ እኔስ ከዛ እንጣሽ በጣም ግን ለዛ ነው ሁሌ የሱ ዘፈን ሰማለሁ ቤቴ እና አላችሁ ጅራ ጅራ ያልኩት ለዛ ነው አላችሁ ወይ ለማለት ነው 0985 ያያ እሺ እሺ ከሰበታ ደርሶኛል አህመድ ከሰበታ ደርሶኛል 0900 ደርሶኛል 0952 ደርሶኛል 0985 ደርሶኛል አይ ቆይ እናየዋለን እሱን በኋላ ፌብሩዋሪ 11 1990 በፈረንጆቹ አቆጣጠር ኔልሰን ማንዴላ ከስር የተፈቱበት ቀን ነው በጣም የሚገርማችሁ ነው ታሪክ ልንገራችሁ ኔልሰን ማንዴላ 18 አመት 27 አመት ነው 27 በ1962 18 አመቱን ሮቢን አይላንድ 27 አመት ነው አጠቃላይ የፈጁት ሌላውን ደግሞ ኢስተርን ኬፕ የሚባል ግዛት የታሰረ 18 አመቱን አንድ እሷ እስር ቤት ጋር የተያዘ አንድ ታሪክ አለኝ ትነግረናለህ አዎ እና እንግዲህ በ1990 ፌብሩዋሪ 11 ነው ከስር የተፈቱት የዛሬ ያው አሁን በህይወት የለም ኔልሰን ማንዴላ ወደ ማይቀረው ዓለም ሄደዋል ነፍስ ይማር ግን ከስር ከተፈቱ ዛሬ ኦልሞስት 36 አመታቸው ከዛ በኋላ ደግሞ እንግዲህ በ1962 ነው የታሰሩት በሮበን አይላንድ 27 አመታትን የፈጀ የእስር ጊዜ ነበራቸው አሁን ዳርከንስተን የተባለ ፕሪዝን ወይም ቪክቶሪያ ቨርሴት የሚባል በዛን ወቅት የተወሰነውን የእስር ቀሪውን አሁን ቀደም ያልካትን ታዳብራታለህ አንተ እዛ ነው ያሳለፉት 17ቱን አመት አይላንድ ውስጥ ሮበን አይላንድ ውስጥ የታሰሩት ከዛ በኋላ እንግዲህ በ1990 ከተፈቱ በኋላ በ94 የሳውዝ አፍሪካ መሪ ሆነው ወደ የመጀመሪያው ጥቁር የሳውዝ አፍሪካ መሪ ሆነው ወደ ስልጣን መጥተዋል ፍሪደም የታወጀበት ያው የአፍሪካን ኤኤንሲ የሳውዝ አፍሪካው ኤኤንሲ ፓርቲ መሪ ስለነበሩ ትልቅ መነጋገሪያ ነበር አፓርታይድ ያበቃበት ነፃነት የታወጀበት ቀን ሆኖ በታሪክ ተመዝግቧል ስለ እስር ቤቱ የምትጨምርልን ነገር አለ እስር ቤቱ ምንድነው በጣም በሚሊዮኖች የሚቆጠሩ ሰዎች በየአመቱ ይጎበኙታል በአጋጣሚ እኔ ከሀገር ወጥቼ አላውቅም በሆነ የሥራ አጋጣሚ ግን ያንን የእስር ቤት የመጎብኘት እድል ገጥሞኛል ዋው የሚጠጡበትንም የሚበሉበትንም የታሰሩበትን ጄል ሴል የሚባል ወይም የእስር ቤት እንትናቸውን ማረፊያቸውን ማለት ነው የማየት እድል አጋጥሞኛል የተከሉትንም ወይ የማየት እድል ገጥሞኛል ይሄ ከሮበን አይላንድ በኋላ ያለው አሁን ያነሳው ሮቢን አይላንድ ውስጥ ያለችው ነው ኦኬ ከዛ ሮቢን አይላንድ ዌስተርን ኬፕ የሚባል ግዛት ውስጥ ነው ያለው ከዛ ቀሪውን ደግሞ ኢስተርን ኬፕ ቪክቶሪያ ቨርሴት ያኔ ይባል የነበረው አሁን ዳርክስተን ፕሪዝን በጣም የሚገርም ነው መሲ በጣም ብዙ ቢሊዮን ሰዎች ናቸው በአለም ላይ ያችን እስር ቤት ለማየት የሚሄዱት ሌላው አጋጣሚ ደስ የሚለው እንደው እሳቸው ጋር 18 አመት አብሮ የታሰረ ሰው ነው ያስጎበኘው
አሁን የታሰረ ሰው ማለት ነው። የሚገርም ነው። በጣም የሚገርም አጋጣሚ ለኛ ነው የሳቸው እስር ቤት በመጎብኘት በህይወቴን እንደዚህ አይነት እድል ወደፊትም ላይ ገጥመኝ ይገጥማል። ገና ነው። አይዞ እኔ ወስደሃለሁ። አይዞ የት ሀወኒ አይዞ በይው ሀወኒ አይዞ ታያለህ። እስር ቤት ማየት ፈልግ ታያለህ። ምን ችግር እኔ ሀገሬ ሞት ይቻላል ከመሰለ አጋጣሚ ነው። ኦኬ አይ እንደዚህ አይነት ታሪካዊ ቅርሶች መጠበቃቸው የቱሪስት መዳረሻ መሆናቸው ትልቅ ነገር ነው። ቢኮዝ ሰዎች ማንዴላን ሲያስቡት የሚያስቧት ነገር አለች አይደል? ከአፍሪካ ጋር ምናምን ከነጻነት ጋር ያው ማንዴላ ላይ አንዳንዶች ደግሞ ጥያቄ የሚያነሱ ሰዎች እንዳሉ ሆነ በሁለት የተከፈለ ነው። ያው የሚያመዝነው የነጻነት ታጋይ ነው የሚለው ቢሆንም ግሩምርምታ ያላቸው ቅሬታ ያላቸው አካላቶች ደግሞ አሉ እንደምናውቀው እንደምንዳነበብነው እንደምንሰማው። ነገር ግን ያው እሳቸው ከስር የተፈቱት ፌብሩዋሪ 11 ዛሬ ዕለት በ1990 ነው። ሁለተኛው ዊትኒ ሆስተን በህይወት ወደ ሞት የሄደችውም በዛሬው ዕለት ያጣናት ፌብሩዋሪ 11 ላይ ነው። እንደዚሁም ቶማስ ኤዲሰንም የተወለደው በዛሬ ቀን ትልልቅ እውነቶች የተከሰቱበት ነው። ፌብሩዋሪ 11 በታሪክ ውስጥ ትልልቅ እውነቶችን ያስተናገደ ነው። ስለዚህ እንግዲህ በዛሬ ቀን የተወለዳችሁ የቶማስ ኤዲሰን የልደት ተጋሪዎች እንኳን አደረሳችሁ ለማለት እንወዳለን። ይሄንን እያለን እንግዲህ እዚህ ደርሰናል።